አብርሃም እስካሁን ታሞ ነበረ፣ መድኃኒቱን ሰጥቼዋለሁ ብለኸኝ ነበረ። ስለምን አይነት መድኃኒት ነው የሰጠኸው? እኔም ያልኩት ነገር ሊጠየቅልኝ ኤፍሬም ሊጠየቅ የፈለኩት ይሄን ነገር ነበረ። ሄርሜላ ጀግና ነች፣ ትለያለች። ሀቂቃ አፍ አውጥተሽ ነው የጠየቅሽው። ገብቶሻል። አብርሃም ደግሞ በጣም ነበረ የፈራው። ለምን እንደፈራ በምን ምክንያት እንደፈራ ማን እንደፈራ አይታወቅም። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዛህራ ዩቲዩብ ቤተሰቦች እንዴት ናችሁ? ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁኝ። አብርሃም የፈራው ጥያቄ ሄርሜላ መጠየቋ በጣም ደስ ብሎኛል። ነገር ግን እኔ ኤፍሬም የመለሰው መልስ አጥጋቢ አይደለም፣ በእኔ በኩል ማለት ነው። ሩታ ደግሞ በአዲስ ነገር መጣለች። የነገርኩሽን ነገር ለማንም እንዳትናገር የሚል መልእክት ፖስት አድርጋለች። ምን ማለት እንደፈለገችም አላቅም። እኔ ደግሞ ለእናንተ ላካፍል ብዬ ነው። እና ደግሞ ትላንትና ደግሞ ቪዲዮ አምልጦኛል። እስኪ ልስራላቸው ለእነዚህ ቀበጦች ብዬ ለእናንተ ለማስተላለፍ ነበር የመጣሁት። በዚሁ አጋጣሚ ደግሞ እኔም ቅብጥ ማለት አማረኝ ከእናንተ ጋር ውዶችዬ። አንዳንድ ጊዜ የሰው ልጅ ክፋቱ በደረጃ ቢያደርገው ጥሩ ነው እና በጣም የሚገርመኝ ነገር አብርሃም ማን እንደፈራ ለምን እንደፈራ አላውቅም። እና ደግሞ ጎበዝ አብርሃም የፈራው ጥያቄ ሄርሜላ መጠየቋ ጎበዝ ናት። ሀቂቃ ነው የምላችሁ። እኔ ሄርሜላ ጀግና ትለያለች። ሀቂቃ ነው የምልሽ። ለምን አብርሃም በጣም ፈርቷል ለመናገር። ይሄ ጥያቄ ነበረ። ሁሉም ሰው ለምንድን ነው የማይጠይቀው? ለምንድን ነው አብርሃም የፈራው? በምን ምክንያት ነው እንደዚህ ብሎ ለማይጠይቀው? ለምንድን ነው መልስ የማይሰጠው? ምናምን ብለው በጣም ብዙ ሰው ጠይቀው ነበረ፣ እኔ ማለት ነው። እና ጎበዝ ሄርሜላ ትለያለሽ። ሀቂቃ ነው የምልሽ። ጎበዝ ነሽ። እንኳን ጠየቅሽው። ግን እኔ መልሶ አጥጋቢ ሆኖ አልታየኝም። ከዛሬ ሁለት ወር በፊት ካሁን በኋላ አብርሃም እዚህ ቤት አይመጣም። እዚህ ቤት የእሱ ፎቶ ምንም አያረግልሽም። ካሁን በኋላ በህልምሽ ነው እንጂ በእውነሽ አብርሃም አታገኘውም። አብርሃም በፊት ጤነኛ አልነበረም። አሁን መድኃኒቱ ሰጥቼዋለሁ፣ መድኃኒቱ አግኝቷል። ካሁን በኋላ ከሩታ ጋር ነው እንጂ መኖር ያለበት ከአንቺ ጋር በህልምሽ ነው የምታዩ ብሎ አስፈራርቷት ነበረ ማለት ነው። ስለዛ ይሄ ጥያቄ መጠየቅ የነበረበት አብርሃም ነበረ። አብርሃም ደግሞ እንዴት እንደፈራ ለምን እንደፈራ አላቅም። ጎበዝ ሄርሜላ ጠይቀዋለች። መጠየቅም ብቻ ሳይሆን ጎበዝ ናት። እኔ እንጂ አላቅም። አንዳንድ ጊዜ የሰው ልጅ በራሱ ህይወት ላይ መቀረር የፈለገው ነገር ማድረግ ያለበት ነገር እያደረገ እንደ ሄርሜላ ማለት ነው። ስለዛ አብርሃም ለምን ፈራ? እኔ ጥያቄ የሆነብኝ ነገር ለምንድን ነው አብርሽ የፈራው? ጥያቄው ሊጠይቃቸው ለምንድን ነው የፈራው? እና ደግሞ ማለት ነው ጥያቄው ሲጠይቋቸው መጀመሪያ ላይ ሄርሜላና አቤል በተረጋጋ ሁኔታ እያዳመጡ ነበረ ማለት ነው። በተረጋጋ ሁኔታ። ከዛ በኋላ የእነሱ ተራ ሲሆን ጥድፍ ነበረ ያሉት ማለት ነው። እና በንግግራቸው እና እኔ አልገባኝም ነገራቶቹ ከየት ወደ የት እየሄዱ እንደሆነ ምንም ነገር የሚገባኝ ነገር አይደለም። እና አንድን ነገር ያስተዋልኩት ነገር እኔ ሩታ ምንም ነገር ያደረገችው ነገር አለ ብዬ አልገምትም። ምክንያቱም የፈለገው ነገር ቢበድላት የፈለገው ነገር ቢያደርጋት አብርሽ ሄርሜላ የልጇን አባት መተት ታስደርግበታለች ብዬ አልገምትም። እንደዛ ያለው ደግሞ ኤፍሬም ነው፣ መጠየቅም ያለበት ኤፍሬም ነው። ስለዛ ሩታን እንጃ በዚህ ደረጃ ወላሂ አንደኛ በጣም ሰው እየወቀሳት ነው የምትገኘው። የሚያቃትም ሰው የማያቃትም ሰው እኔ እንጂ አላቅም። አንዳንድ ጊዜ ታውቃላችሁ ሰው እስኪ እህቴ እንደዛ ብትሆን ብላችሁ ብታስቡት እኔ እንጃ በጣም ነው የሚሰማኝ። እኔ እየተሰማኝ ነው ያለውና እኔ ሩታ ምንም ታደርጋለች ብዬ አልገምትም በበኩሌ ማለት ነው። እና ሁሉም ሰው የራሱ አስተሳሰብ ሊኖረው ይችላል። ሁሉም ሰው የራሱ ሀሳብ አስተያየት አንትን ሊሰጠው ይችላል። አሁን ትላንትና ያው ዴቭ እና ቢኒ በሰሩት ቪዲዮ ላይ እጅግ በጣም የሚያናድን ቪዲዮ ነው። ነገር ግን ያው ምንም ማድረግ አይቻልም። አንዳንድ ጊዜ ሆን ብሎ ጥያቄ ራሳችሁ ጋር ሲመጣ የመመለስ ግዴታ አለባችሁ በህይወታችሁ ላይ ማለት ነው። ግን ያ ጥያቄ ራሱ መልስ ሰታችሁ አታርፉ ማለት ነው። አሁን ማን ነው ሩታ ጋር እና ኤፍሬም ጋር በጣም በተደጋጋሚ ጥያቄ እየመጣባቸው ነው። በስነስርዓት እየመለሱ ነው። ነገር ግን ኤፍሬም ያጠፋው ጥፋት ተደጋግሞ ሄዶ ሄርሜላ ማስፈራራት እና ካሁን በኋላ አብርሃም ካንቺ ጋር አይሆንም፣ አብርሃም ወደ ራሱ ተመልሰዋል፣ አብርሃም መድኃኒቱ አግኝተዋል፣ መድኃኒቱ ሰጥቼዋለሁ፣
ማለቱ ነው ይሄ ሁሉ ህዝብ በሩታ ላይ የተነሳው ማለት ነው። የልጅሽ አባት እንደዚህ ያደረግሽው አንቺ መተተኛ ምናምን እያላት እየሰደባት የምትገኘው ማለት ነው። ለማንኛውም ሄርሜላ ሩታ የምትበገር ሴት አይደለችም። በዚሁ አጋጣሚ እና ውዶቼ በሌላ ቪዲዮ ብቅ እላለሁኝ። ሄርሜላ እንትና ማናት ሩታ ዛሬ ደግሞ ቦስት ያደረገችው ነገር የነገርኩሽን ነገር ለማንም እንዳትነግሪ በእኔና በአንቺ በኩል ሚስጥር ነው የሚል ቴክስት አድርጋለች ማለት ነው ውዶችዬ። ኢንሻላህ በሌላ ቪዲዮ እመጣለሁኝ። መልካም ቆይታ